አሁን ቦረና አካባቢ አፋር አካባቢ ግመል ከቀንድ ከብቶችን የተሻለ ገበያ ያሉት ጋር ማህበረሰቡ ልምድ ልውውጥ አድርጎ እነሱም የሚያገኙበት መንገድ ቢቀናጅ ከቴክኖሎጂ ጋር ተያይዞ አርሶ አደሩ ወደ ቴክኖሎጂን ቀይር የተባለ ነው። እስካሁን በበሬ ያረስ ነው። ትራክተር ክልሉ በአመቻች ኤክስፖርት እስከሚደረግ ነው ምርት እያመረተ ያለው። ወይ ወንዝ ጋር ተያይዞ በደንብ ቢታይ እና የሚመለከተው አካል ድጋፍ ቢያደርግ ጥሩ ነው። ልጆቻችንን ካላስተማርን ከብዙ ነገር መውጣት አንችልም። ከዛ ጋር ተያይዞ ዓለም አቀፍ የሆነ ትምህርት ቤት ጎሻሻዳ ሃይስኩል ትምህርት ቤት አለ። ስንት ዓመታት ያስቆጠረ እሱን ትኩረት ተሰጥቶበት ቢታይ ጊጊሲ ሃያ ጉዲያ አሶብ ጉሰት በርታሊ ጾሲያን ጆን ታጋን መድረኮ ከዚህ ከጎጂ ልማዳዊ ድርጊት ጋር ተያይዞ አጀንዳ ሆኖ መነሳቱ እጅግ በጣም ደስ ብሎኛል። እንደማለ ወረዳም በተለይ እነዚህ ጎጂ ልማዳዊ ድርጊቶች አሁን ባለበት ሁኔታ ወደ ኋላ እየገረሸሸ ነው። ድርብ ጋብቻ እንደዚሁም ሌሎች ከዚህ በፊት በአጀንዳነት ተቀርጾ ሲሰሩ የነበሩ ጎጂ ልማዳዊ ድርጊቶች አሁን ወደ ኋላ እየሄዱ ነው። ሴቶች ላይ ህፃናት ላይ ጉዳት እየመጣ ነው ያለውና በዚህ መልኩ ተቀናጅተን ከሰራን ይህን ችግር እንፈታለን የሚል ሀሳብ ነው። እውነት ለመናገር ይሄ መድረክ ለኛ ለዞናችን ተወካዮች የመጀመሪያ ነው። ይሄን እድል ስለሰጣችሁ እንደ ዞን አስተባባሪ ማመስገን ፈልጋለሁ። ይህን ብዬ በተለይ የክቡር ቀድሞ ጠቅላይ ሚኒስትራችን የኃይለ ማርያምና ቀዳማዊት ሮማን ተስፋዬ ፋውንዴሽን ከተመሰረተ ኦንሊ 6 ዓመት ብቻ ነው። በዞናችን የተሰሩ ስራዎች ቅድም ሲቀርብ እጅግ በጣም ነው የተደሰትኩት። በዚህ በአጭር ዓመት በ6 ዓመት ቆይታ ውስጥ ይሄን ያህል ተአምር የሚመስል ስራዎችን ማሳካቱ ምንድነው የተረዳሁት? በህዝባችን ውስጥ ያሉ መሰረታዊ የመልማት ፍላጎት በልማት ወደ ኋላ የቀሩ አካባቢዎችን በመለየት ማነቆን ለመፍታት መሰረት አድርጎ ትኩረት ሰጥቶ የተሰራ ስራ ስለሆነ የመጣ ውጤት ነው። ለዚህ እውነት ለመናገር በወከልነው ህዝብ ስም እዚህም እኛ የወከልናቸው ህዝቦች የተለያዩ የማህበረሰብ ክፍሎች እዚሁ ስላሉ ላቅ ያለ ጭብጨባ ቢሰጥ የሚለውን ለማንሳት ነው። ከፋውንዴሽኑ ምንድነው አርብቶ አደር አካባቢ ችግሮችን ከመለየት ጀምሮ የተሰሩ ስራዎችን አጠቃላይ ደግሞ ችግሮችን ለይቶ ውጤቱስ እንዴት ነው መሆን አለበት የሚለው የተሰሩ ስራዎች ከራእዩ ከዓላማ አንስቶ ዜጎችን ተነሳስቶ በህዝብ ልማትን ማቀጣጠል እንደሚቻልና የልማት አጋሮችን የማቀጣጠል ስራ የተሰራበት አግባብ የአቅም ግንባታ ስራዎች መሰራቱ ጤናና የአመጋገብ ስርዓቱ መስተካከል እንዳለበት የተሰሩ ስራዎች በጣም አመርቂ ናቸውና እኚህ ስራዎችን በጀመርነው ማስቀጠል እንዳለብን ነው። የሴቶች ወጣቶች የስራ እድል ፈጠራ ላይ የግብርና ምርታማነት ላይ የአቅም ግንባታ ስራዎች በደንብ ምንድነው ከመንግስት መዋቅር ጋር ተቀናጅቶ መስራት ውጤት ያየንበት አግባብ አለ። ከሁሉ አስቀድሜ ግን ኃይለማርያም እንደ ሮማን ፋውንዴሽን እንደ ፋውንዴሽን በአጭር ጊዜ የተወለደ በዚህ ልክ በማደጉ በጣም ደስተኛ ነኝ እና እንኳን ደስ አላችሁ ብዙ ሰው መሰብሰብ ችላችኋል የሚል ሀሳብ ለመስጠት ነው። እንደ ክልልም ሲቪል ማህበረሰብ ድርጅቶች የሚተገብሯቸው ስራዎች በአጋርነትና በቅንጅት መሰራት አለባቸው የሚለው አንዱ እንደ ሞቶ ይዘን የተነሳንበት ጊዜ ስለሆነ ይሄ ደግሞ የተቀናጀ ባለ ድርሻ አካላት አጋርነትና ትብብር ለደቡብ ኦሞ ሁለንተናዊ ለውጥ ወይም ልማት በሚለው ላይ በደንብ የሚገናኝ ኮንሳይድ የሚያደርግ ሀሳብ ስለሆነ ቅንጅት በደንብ ይፈልጋል የሚል ሀሳብ ነው ያለኝ። ከዛ ውጪ በፕሮግራሙ ቴማቲክ ላይ ይሄ የኢቀባ እርሻው ፓርት በተለይ ውሃ እና መስኖ አካባቢ እያንዳንዱ በየአካባቢ በየቤቱ ቢሞክር ውጤታማና ምርትና ምርታማነትን በደንብ አድርጎ ማምጣት የሚያስችል ስለሆነ እኔ በበኩሌ ግን ያለኝ ሀሳብ ምንድነው ምርትና ምርታማነትን መጨመር ሲደመር ገበያ ትስስር ማሰብ ያስፈልጋል። የተሰሩ የምርምር ሰፊ ስራዎች አሉ። እነዚህ የምርምር ውጤቶች እንደ ምርምር ውጤቱ ነው እዛው ነው የሚቀመጡት። የሸልፍ እንትን ነው የሚያደርጉት ማሟሟቂያ ነው የሚሆኑት። ስለዚህ ይሄ ይነስም ይብዛም እንደ ሀገር የተሰራ ስራና ውጤት እንደመሆኑ መጠን
አሁን እነዚህ ስራዎችን አውጥቶ ወደ መሬት ማድረስ የሚቻልበት ኦፖርቹኒቲ ተፈጥሯል የሚል እምነት አለኝ። ምክንያቱም እንደ ኃይለ ማርያም ሮማን ፋውንዴሽን በተለያዩ ሴክተሮች በተለያዩ ኢንስቲትዩሽኖች የሚሰሩ መሰረታዊ ስራዎች ወደ ታች እንዲወርዱ የማቀናጀት ስራ ከሆነ የሚሰራው ይሄ እንደ ጥሩ አጋጣሚ ተጠቅሞ ወደ ታች ማውረድን ይጠይቃል የሚል እምነት አለ። ከበና ጸማይ አንጻር የልማት ማህበሩ ጥያቄ ይዞ ሲመጣ እስቲ ይጣና ብለን ሄደናል። ትምህርት ቤት በጣም ችግር አለ የሚል ጥያቄ አንስተውልን በእውነትም አጥንተው መጥተዋል። እዛ ቦታ ላይ የሚማሩ ተማሪዎችን ፎቶቸውን ያሉበትን ሁኔታ ይዘው ወጥተዋል። እዛ ቦታ ላይ እኛ ፕሮጀክት ነድፈን በዚህ ዓመት ቢያንስ ቁፋሮ ስራውን እንጀምራለን፣ አንደኛ ደረጃ ለመገንባት። ከዛ በኋላ እዛ ገባን ማለት ይህንን አጠናክረን ስለምንቀጥል ከዚህ በኋላ በትምህርት በኩል የጂንካ ዩኒቨርሲቲ እናንተ ጋር ድጋፍ እያደረገ እንደሚቀጥል በዚሁ አጋጣሚ ቃል መግባት እፈልጋለሁ። ስለዚህ ብዙ ተስፋ የሚያስቆርጥ ነገር የለም ማለት ነው። በተለይ ፋውንዴሽኑ በአርብቶ አደር አካባቢ የሚሰራቸውን ስራዎች የክልሉ ርዕሰ መስተዳድር ጽሕፈት ቤት በባለቤትነት ለመምራት የመጀመሪያው ከፋውንዴሽኑ ጋር የውል ስምምነት የፈረመው ርዕሰ መስተዳድር ጽሕፈት ቤት ነው። ምክንያቱም አስፈጻሚ አካላትን የማስተባበር የመምራት አካባቢ ተኮር የሆኑ ልማታዊና ሌሎች ስራዎችን የማስተባበርና ያንን ተግባራዊ ማድረግ ኃላፊነት በግንባር ቀደምነት የርዕሰ መስተዳድር ጽሕፈት ቤት ስለሆነ ስለዚህ ከዚህ አንጻር በየጊዜው እየተደረጉ የመጡ መድረኮችን አብረን በጋራ እየሰራን ዛሬም በዚህ መንገድ ከእናንተ ጋር የርዕሰ መስተዳድር ጽሕፈት ቤቱን ወክዬ በዚህ በእናንተ መካከል ተገኝቻለሁ። በተለይ ከጎጂ ልማዳዊ ድርጊቶች አኳያ ብዙ ችግሮች ነበሩ። ምናልባት ሚንጌ አንዱ ሊሆን ይችላል። ያኔ ሲለይ በጣም ብዙ ችግሮችን የለየ ነው። ከዚህ አኳያ ብዙዎች ላይ ደግሞ ሰርተን ውጤት አምጥተንባቸዋል። አንዱ ትልቁ ችግር አሁን ወደ ኋላ ተመልሷል እየተባለ ያለው አመጣን ያልናቸው ውጤቶች ወደ ኋላ ባክ እንዳረጉ ወይ ደግሞ እንዳይመለሱ ቀጣይነት ባለው መንገድ እንዴት ሰራን የሚለው ነገር እሱ መልሶ ማየት ይጠይቃል። ብዙ መንግስት ያልሆኑ ተቋማትን በዚህ ስራ ተሳትፈዋል፣ መንግስት ያልሆኑትም ተሳትፈዋል። ነገር ግን እነሱ ከሰሩ በኋላ ከወጡ በኋላ ያንን ከማጽናት ከማስቀጠል አኳያ ግን የቅብብሎሽ ወይ ደግሞ ያንን ሳስቴን የማድረግ ቀጣይነት እንዲኖረው ከማድረግ አኳያ ችግሮች ነበሩ ማለት ነው። ከእቀባ እርሻ አኳያ ደቡብ ኦሞ ውስጥ በጣም በርካታ የውሃ ሀብት አለን፣ አዎ ይታወቃል። ከዛም ባሻገር ግን በተፈጥሮ የሚመጣውን ዝናብ ደግሞ እንደገና በማሰባሰብ የተገኘውን እርጥበት ማሳ ውስጥ በማቆየት ግብርናችንን በዚህ መንገድ ደግሞ ማዘመን ማዝለቅ ደግሞ ያስፈልጋል። ያው እንደምታውቁት ባለፉት ዓመታት በተደጋጋሚ በአየር ንብረት ለውጥ ምን ያህል ጉዳት እንደደረሰብን ሁላችንም እናውቃለን። አሁን ካለው ከአየር ንብረት ለውጥ ተጽዕኖ ለመላቀቅና ቢያንስ ይህንን የአየር ንብረት ተጽዕኖ ሊቋቋም የሚችል ማህበረሰብ መፍጠር ካለብን ውሃን ማዕከል ያደረገ ግብርና ስርዓት መከተል የግድ ይለናል። ስለዚህ ከዚህ አንጻር አሁን የተጀመረውን ስራ በተገቢው ማጠናከር ማስፋት ያስፈልጋል ማለት ነው። አሁን የተማረ ህብረተሰብ በቂ ነው ያለን። አይናችንን ከፍተን ያለንን ኦፖርቹኒቲ ያለንን ሀብት እምቅ ኃይል እኮ እያለን ያለነው ይሄን ሁሉ ነው። በቃ ሰው አለን፣ የተማረ ሰው አለን። ሆስቴሎች የዛሬ ስንት ዓመት እኛ ደቡብ እያለን የተከፈቱ ሆስቴሎች አሉ በእያንዳንዱ ከተማ። አያም ሹር ዲመካ ላይ አለ፣ ቀያፈርም አለ። እዛ ሆስቴል እያደሩ ባለው የመንግስት ትምህርት ቤት አዲስ ትምህርት ቤት ክፈቱ። ዋይ ኤቭሪ ኢንቨስትመንት በትምህርት ተደርጓል። ለምንድን ነው ሌላ አዲስ ትምህርት ቤት ለሴቶች ተነጥሎ ሊማሩ የሚፈለገው? ለምንድን ነው? ባሉት ትምህርት ቤቶች ቀለብ ማህበረሰቡ መስፈር ይችላል። ህፃናት ልጆች እኮ የእናት የአባታቸውን ፍቅር ይፈልጋሉ። ሚንጌ የተባለው ልጅ ወይም ልጅቷ ከዛ አባትና እናት ጋር እስክትወልድ ድረስ ነው ጥረት ማድረግ ያለብን። ማሸሽ የለብንም። እዚህ ከወረዳው መዋቅር በላይ አይደለም ይሄ ችግር። እያንዳንዱ ቀበሌ ላይ ካለው የትምህርት፣ የግብርና፣ የጤና የምን በሉት ከዛ መዋቅር አያልፍም። ይሄ መዋቅር ስራ ስላልሰራ ነው። የኤችአርኤፍ ሮል ግልጽ ነው። ስኬለብል ሞዴል እንደምንም ተጣጥረን ማሳየት ነው የኛ ስራ። ከዛ በኋላ ህዝቡ ቅብል አድርጎ አቀጣጥሎት እንዲቀጥል ነው። ጎጂ ልማዳዊ ድርጊት እኮ ብር አያስፈልገውም፣ መተው ብቻ ነው የሚጠበቅብኝ። አላደርግም በቃ ከዛሬ በኋላ it doesn't require resource። አሁን ጎጂ ናቸው የምንላቸው ማህበረሰቡን ወደ ኋላ ጎታቸውን አስተሳሰቦች ሞር የሚያያዘው
አንድም ከኢኮኖሚያችን ጋር የሚያያዙ ጉዳዮች አሉ። አልፎ ተርፎ ከማህበራዊ ዘርፍም አንጻር ያሉ ችግሮች አሉ። እነዚህ ላይ በደንብ አድርጎ ቀጣይ መሄድን ይጠይቃልና በአጠቃላይ ዞናችን ውስጥ ያሉ ጸጋ ምንላቸው አልፎ ተርፎ የተጀማመሩ ስራዎች ይበልጥ እንዴት ማስፋት እንችላለን? ከተለምዶ አሰራር ከመጣነው አመጣጥ ለየት ባለ መልኩ እይታዎቻችንን አስተካክለን የምንሰራበትን ሂደት መፍጠር ጠቃሚ ነው። ስለዚህ ይህንን ካረገን ሁለንተናዊ ልማትን ማረጋገጥ እንችላለን ማለት ነው። ስለዚህ ትልቁና ወሳኙ ቅንጅት ነው። የሚተባበር የሚቀርቡ ነገሮችን አክሰፕት አድርጎ የሚተገብር አካሄዶችን ይዞ መሄድ በጣም ጠቃሚ። ለምሳሌ ኤችአርኤፍ በሁለት ወረዳዎች አካባቢ የቀባር እርሻ ላይ የተሞከረው ሙከራ እጅግ በጣም አስደማሚ የነበረ ውጤት የተገኘበት ነው። ይህንን አርብቶ አደሩም ይመሰክራል። በአይኑ አይቷል። አንዳንዱ የዚህ ተዋናይ ሆኖም ሰርቶ ለውጥ ማምጣት ችለዋል። በዚህ ልክ ግን አጠገብ ያለው ይህንን ተሞክሮ ወስዶ የሚያስፋፋበት አብሮ በጋራ ለውጥ ለማምጣት ከመሄድ አንጻር ያሉ ጎታች የሆኑ አስተሳሰቦች አሉ። ስለዚህ እነዚህ ላይ በደንብ ማየት፣ መደገፍ፣ መቀናጀትን የሚጠይቁ ነገሮች ናቸውና አይ ቲንክ ቅድም የቀረቡ በምርምሩም ሳይድ ከዛም አልፎ በአጠቃላይ በፕሮጀክቶች ደረጃም ሲተገበሩ የነበሩ በርካታ ስራዎች አሉ። ፕላስ እዚህ ቤት ውስጥ ያላቸው አጋሮች ዋናው ከዚህ ጋር ታይዞ ቅንጅቱ ላይ ያለውን ፓርት በደንብ እንዴት ማስተካከል እንችላለን። አሁን ዞናችን ውስጥ በርካታ አጋሮች እንዳሉ ይነሳል። በእርግጥም ነው። ነገር ግን ዋናው ችግር ምንድን ነው? ይሄ ጊዜያዊ መብት ላይ ከምናተኩር ዘላቂ ይህንን ማህበረሰብ ትራንስፎርም ማድረግ የምንችል ምን ላይ ብንሰራ የሚለውን ጉዳይ በደንብ ሰንትራል ፖይንት አድርገን መወያየት መነጋገር ይጠይቃል። የውሃን ሽፋን ብናይ በጣም እጅግ በጣም ዝቅተኛ የሆነ ሽፋን ያለበት ዞን ነው። የክልሉ አይ ቲንክ ወደ 52 አካባቢ የሚጠጋ ሽፋን እንዳለ ነው ኩሙሌቲቭ። የእኛ ዞን ግን 41.5 አካባቢ ነው። which means በጣም ሲሪየስ ችግር እንዳለ ነው የሚያሳየው ማለት ነው። ይሄንን ተደራሽነትን በሚገባ አስተካክሎ ለመድ ቅድም እንደ ተሞክሮ ኤፒድ የጀመራቸው የሳንዲ ዳም ፕሮጀክቶች ከዛም አልፎ ሌሎችን አቀናጅቶ በጋራ መስራት ላይ በደንብ ቀጣይ ቅንጅትን የሚፈልጉ ነገሮች አሉና ስለዚህ ትልቁና ወሳኙ የህዝቡ ቤዚክ ሆኑ ጥያቄዎች ጥናት ቤዚክ የሆኑ ምላሾችን የሰጠን ካልሄደን ብዙም ከችግሮች መላቀቅ አንችልም።